ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ዛሬ ደግሞ ወቅቱን በተመለከተ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተነሳው የማርያም ጉዳይ እሱን በተመለከተ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ባለንበት በተለይ በዚህ በሚያዝያ ወር ውስጥ በጣም ትልቅ አውሎ ነፋስ ተነስቶ ሁሉን እያናወጠ ያለበት ጉዳይ ላይ ነው ያለነው እና በዚች ቤተክርስቲያን ውስጥ የማይደፈረው ለዘመናት የማይደፈር ለዘመናት የማይነገር ለዘመናት ደግሞ ተነግሮ የማያውቅ ፈርሶ የማያውቅ ነገር እየፈረሰ ስለሆነ በጣም በቤተ ክርስቲያኒቱ ሊቃውንትም ዘንድ ትልቅ ተጽዕኖን የፈጠረ አንድ ርዕሰ ጉዳይ አለ። እሱም የድንግል ማርያምን ቤዛነት በተመለከተ ነው። እንግዲህ በዘመናት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ባለታሪክ ብትሆንም ብዙ ታሪክ ያላት ብዙ ነገሮችን በውስጧ የያዘች ብዙ ሊቃውንተ ቤተክርስቲያንን ያፈራች ብዙ ካህናትን፣ ዲያቆናትን፣ ብዙ ጳጳሳትን ያፈራች ቤተክርስቲያንም ብትሆን ነገር ግን በክርስቶስ ወንጌል ላይ ብዙ የስህተትን ትምህርት ቀርጻ በመጨመር ወንጌሉን ገለል አድርጋ ከወንጌል ውጭ የሆኑ ትምህርቶችን በማስተማሯ ብዙ ሊነገር ተነግሮ የማያልቅ ተተርኮ የማያልቅ ተተችቶ የማያልቅ በአደባባይ ተወርቶ እንዲሁ የማያልቅ ብዙ ነገር በቤተ ክርስቲያን ውስጥ የስህተት ትምህርት እንደገባ ግልጽ ነው እና በዚች በቤተ ክርስቲያን ውስጥ ብዙ የስህተት ትምህርት አለ እና ከስህተት ትምህርቶቹ መካከል አንዱ የድንግል ማርያም ቤዛነት ነው። ድንግል ማርያም ቤዛዊተ ኩሉ ዓለም ትባላለች ወይስ አትባልም የሚለው በአቡነ ገብርኤል የተነሳው ርዕሰ ጉዳይ አሁንም የሊቃውንቱን ልብ ያራደ ያንቀጠቀጠ ያሸበረ መሆኑ ግልጽ ነው እና ይህንን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአራቱም አቅጣጫ ከምዕራብ፣ ከሰሜን፣ ከደቡብ ጳጳሳት ራሳቸው እንደገናም ደግሞ ሊቃውንቱን ሰብስበው ውይይት ሲያደርጉ ነበር። እንግዲህ በውይይቱ የተነሱ ሀሳቦች ትልቅ ሀሳቦች ናቸው። እንግዲህ በተሐድሶ አገልግሎት ይሄ ትክክል ያልሆነ ትምህርት ከቤተ ክርስቲያኒቱ አውደ ምሕረት ላይ መወገድ አለበት። ትክክለኛው ክርስቶስ መሰበክ አለበት። መድኑ መገለጥ አለበት። የኢትዮጵያ ሕዝብ ያለ ወንጌል ራቁቱን ቀርቷል። የኢትዮጵያ ሕዝብ ክርስቶስን መከተል ትቷል። ከክርስቶስ ይልቅ ሌሎችን እየተከተለ ሌሎችን እያመለከ ነው ያለው የሚለው በጣም በሰፊው ለዘመናት በተሐድሶ ወንድሞችና በሌሎችም ሰዎች ዘንድ ሲነገር የነበረ በጣም ትልቅ ነገር ነበር። እንግዲህ ይሄ የድንግል ማርያም ቤዛነት በተመለከተ አቡነ ገብርኤል ወጥተው በመድረክ ሲናገሩ ከዚያ በኋላ የተነሳው ነገር በጣም ከባድ ነገር ነው። እንግዲህ ሊቃውንቱ ተሰብስበው ከተናገሩት ውስጥ አንዳንዱን ነገር ብናነሳ በጣም ጥሩ ነው ብዬ እላለሁ። ለምንድን ነው ይቺ ቤተ ክርስቲያን አሁንም እንደ ተሐድሶ መታደስ ያለባት መሆኑን ግልጽ በሆነ መንገድ እየተናገርኩ ነው ያለሁት። ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሙሉ በሙሉ ኢየሱስ ክርስቶስን በአውደ መድረክ ላይ መስበክ አለባት። በአውደ ምሕረቱ ላይ መናገር አለባት። ኢየሱስ ክርስቶስ አዳኝ መሆኑን፣ የኢየሱስ ክርስቶስን አስታራቂነት፣ የኢየሱስ ክርስቶስን አማላጅነት፣ የኢየሱስ ክርስቶስን ቤዛነት አሁን በአብ ቀኝ ተቀምጦ ኢየሱስ ክርስቶስ የሚማልድ የሚያስታርቅ መሆኑን ቤተ ክርስቲያን መቀበል መቻል አለባት። ምን ማለት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮች ከላይ እስከታች ያሉት ሊቃነ ጳጳሳት፣ እንደገና ደግሞ ቆሞሶች ራሱ በቆሞስ መልክ ያሉ፣ እንደገናም ደግሞ በሊቃውንት ደረጃ ያሉ ሰዎች ኢየሱስ የሚያማልድ መሆኑን እስካልተቀበሉት ድረስ ነገም ቤተ ክርስቲያኒቱ ጥያቄ ውስጥ መግባቱ አይቀሬ ጉዳይ ነው። እንግዲህ ሁል ጊዜ ሲነሳ መደንገጥ አያስፈልግም። ሁል ጊዜ የሆነ ርዕሰ ጉዳይ ሲነካ ሊቃውንቱን ሰብስቦ ማወያየት ጥቅም የለውም። ጥቅም ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ተሰብስበው በክርስቶስ ኢየሱስ አማላጅነት ላይ፣ በክርስቶስ ኢየሱስ ቤዛነት ላይ፣ በክርስቶስ ኢየሱስ አስታራቂነት ላይ፣ በክርስቶስ ኢየሱስ ሊቀ ካህናት ላይ አሁን በስጋው በአብ ቀኝ ተቀምጦ የሚሰራውን ስራ ይፋ አድርገው ግልጽ በሆነ መንገድ ለምዕመናን ማብራሪያ እስካልሰጡ ድረስ ነገ ከነገ ወዲያም ጥያቄው ይቀጥላል ማለት ነው። አሁን የተነሳው የድንግል ማርያም ቤዛነት ጉዳይ ነው። እሱንም በተመለከተ ሊቃውንቱ በትክክል መልስ መስጠት አለባቸው ብዬ አስባለሁ። እና ከተነሱት መካከል እንግዲህ በተሐድሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍቶቿ ስህተት አለባቸው የሚለው
ሀሳብ ትንሽ መልስ ያገኘ ይመስላል። ለምሳሌ አባ ማትያስ ሲናገሩ ምንድነው ያሉት? ይሄ የቤተ ክርስቲያኒቱን ጉዳይ በተመለከተ መጻሕፍትን በተመለከተ የተናገሩት ሀሳብ የመጻሕፍት ጥራት ያስፈልጋል ብለው ባፋቸው ባንደበታቸው በሰበሰቧቸው ሊቃውንት ፊት ተናግረዋል ማለት ነው። ስለዚህ አሁንም የቤተ ክርስቲያኒቱ ገድላት፣ ድርሳናት፣ ተአምር የትኛው መጽሐፍ መፈተሽ መመርመር ያለበት መሆኑን ትልቅ ጥቆማ አድርገዋል ማለት ነው። እንግዲህ ገድላት፣ ድርሳናት፣ ተአምራት ብቻ ሳይሆን በአጠቃላይ በመግለጫውም እንደተነገረው የተባለው ነገር ምንድን ነው ከተባለ የትርጓሜ መጻሕፍት መታየት እንዳለባቸው እሱ ትልቅ ነገር ነው። እንደገና የዜማ መጻሕፍት መታየት እንዳለባቸው በአጠቃላይ ቤተክርስቲያኒቱ በተለያየ መንገድ የገቡ የመጻሕፍትን አይነት በዝርዝር የጉባኤ ሊቃውንቱ ፈትሾ አይቶ እንደገና ለሲኖዶሱ እንዲያቀርብ ከዚያ በኋላ ውሳኔ እንዲሰጥባቸው የሚደረግ ጉዳይ ነው የሚሆነው እና እንግዲህ ኢየሱስ ቤዛ ነው ብለን ስንል ለሰው ልጅ ሁሉ፣ ለዓለም ሁሉ፣ ለፍጥረት ሁሉ ሰው ሊከፍለው የማይችለውን ሰው ለኃጢአቱ ስለ ነፍሱ ቤዛ ማድረግ የማይችለውን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው ምትክ ሆኖ ለሰው ልጅ ኃጢአት፣ ለሰው ልጅ በደል፣ ለሰው ልጅ መተላለፍ፣ ለሰው ልጅ ሕይወት ለዘላለም ሕይወት ለማብቃት የኛን በደልና የኛን ርግማን ተሸክሞ በመስቀል ላይ ራቁቱን መሰቀሉን ዓለም ያውቃል። ግን ለምን ተሰቀለ ክርስቶስ ብንል ቤዛ ለመሆን ስለኛ ኃጢአት፣ ስለኛ እርግማን፣ ስለኛ መተላለፍ፣ ስለኛ ውድቀት ኢየሱስ እኛን ወክሎ በመስቀል ላይ በመሰቀል እኛ መሰቀል የሚገባን ሆነን ሳለ እርሱ ክርስቶስ በኃጢአታችን ፈንታ እርሱ ተሰቅሎ እኛን ያዳነን መሆኑ ግልጽ ነው። እንግዲህ ቤዛ ብለን ስንናገር ይሄ ነው። እንግዲህ የድንግል ማርያምን ቤዛነት ስናነሳም ድንግል ማርያም ክርስቶስ ዋጋ እንደከፈለልን ክርስቶስ በተሰቀለበት፣ ክርስቶስ በሞተበት፣ ክርስቶስ ዋጋ በከፈለበት ስፍራ ላይ ሆና ክርስቶስ የከፈለውን መከራና ጻይር መሸከም ማስወገድ ትችላለች ወይ ማርያም ብለን ስንጠይቅ የማይቻል ነገር መሆኑን ራሳቸው ኦርቶዶክሳውያን ይመልሳሉ። ታዲያ ቤዛ መሆን የሚችል ሰው እንደ ክርስቶስ ኢየሱስ ነውርና ነቀፌታን በመስቀል ላይ በአደባባይ ላይ ተሸክሞ ለሰው ልጅ ሕይወት ዋጋ መክፈል ነበረባት። ግን አትችልም ማርያም። ስለዚህ የድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር ሊነጻጸር ሊነገርም አይችልም። ስለዚህ ዋናው ቤዛችን፣ ትክክለኛው ቤዛችን ኢየሱስ ክርስቶስ ነው። ድንግል ማርያም ቤዛም ሆነች አልሆነችም፣ ለምሳሌ በድንግል ማርያም በኩል የሚገኝ የዘላለም ሕይወት የለም። በድንግል ማርያም በኩል የሚገኝ ጽድቅ የለም። በድንግል ማርያም በኩል የሚገኝ ሰላም የለም። በማርያም በኩል የሚገኝ አንዲት የሰናፍጭ ቅንጣት ታህል ሰላምና ረፍት የለም። ጽድቅና ድነት የለም። ጽድቅና ሕይወት የለም። ከእግዚአብሔር ጋር መታረቅ አይቻልም። በሰው በኩል አይማይቻል ነው። የመዳን ጉዳይ፣ የጽድቅ ጉዳይ፣ የዘላለም ሕይወት ጉዳይ ወደ መንግሥተ ሰማያት ለመግባት ከአብ ከእግዚአብሔር ጋር ለመገናኘት በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ማፍረስ የሚችል አንድ ጻድቅ አንድ ቅዱስ ስለሌለ እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል መካከለኛ ሆኖ እንደገና ደግሞ በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ አፍርሶ ሰውን ከአባቱ ጋር ያስታረቀ ኢየሱስ ክርስቶስ በሰውነቱ የከፈለውን ዋጋ፣ በሰውነቱ የከፈለውን እያንዳንዱን መስዋዕት ማየት በጣም አስፈላጊ ነው። ስለዚህ የክርስቶስን ስፍራ ተክቶ እኛን ከሞት ሊያድን የሚችል ጻድቅም ቅዱስም የለም፣ ሰማዕትም ሐዋርያም የለም፣ ነቢይም ሐዋርያም የለም። አሁን ደጋግመን የምንናገረው ክርስቶስ የተቀበለውን መከራ ተቀብሎ ሰውን ማዳን የሚችል አንድም ፍጡር የለም። ማርያም አትችልም። ሲጀመር ማርያም አትችልም። ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል መጥቶ በ6ኛ ወር ወደ እሷ ተልኮ መጣ። ከዚያ በኋላ ኢየሱስ ክርስቶስን እንደምትጸንስ በመንፈስ ቅዱስ አማካኝነት መልአኩ የምስራቹን አበሰራት። መልአኩ የተናገራትን ነገር ማርያም በልቧ ተቀበለች፣ አመነች። ከዚህ የተነሳ መንፈስ ቅዱስ አነጻት፣ ቀደሳት። እነሱም ይላሉ አንጽሖ ሥጋ ቀድሶኪ ያድረ ላዕሌሃ። በአንድ በኩል ቅዱስ ያሬድ የተናገረውን ነገር አምጥተው እመቤታችን ቅድስት ድንግል ማርያም ቀዲሶኪሃ፣ እሷን ቀድሶ አንጽሖ ሥጋ፣ እንግዲህ ቀድሶ ሥጋ አንጽሖ አድረ ላዕሌሃ። እንግዲህ ይህንን ስንመለከት ቀዲሶኪሃ አድረ ላዕሌሃ፣ እሷን ቀድሶ ምን አደረጋ? በላይዋ ላይ አደረ ነው። አንጽሖ ሥጋ፣ ሥጋዋን አንጽቶ፣ አያችሁ፣ ሥጋዋን አንጽቶ ቀዲሶኪሃ፣ እርሷንም ደግሞ ቀድሶ ለይቶ አክብሮ ማለት ነው። ስለዚህ የእመቤታችንን የቅድስት ድንግል ማርያም ጉዳይ በተመለከተ መልአኩ ገብርኤል የነገራት አካላዊ ቃልን በሥጋ እንድትጸንስ እንደምትወልድ
ነው የነገራት። ከዚህ ያለፈ ሌላ የምስራች ቃል አልሰማችም ድንግል ማርያም ማለት ነው። ስለዚህ ድንግል ማርያምን አማላጅ ናት ብሎ ዛሬ መናገር፣ ድንግል ማርያምን ዛሬ ቤዛችን ናት ብሎ መናገር፣ ድንግል ማርያም ሕይወት ናት ብሎ መናገር በጣም 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 ስህተትና ኑፋቂም ክህደትም ነው። ስለዚህ የኢትዮጵያውያን ኦርቶዶክሳውያን ማስተዋል መቻል አለባቸው። እግዚአብሔርን መከራከር አይቻልም። እግዚአብሔርን መከራከር አይቻልም። እግዚአብሔር በልጁ በክርስቶስ እንድንድን እሱ የሰጠን ስጦታ ልጁን ኢየሱስ ክርስቶስን ነው። ልጁን ኢየሱስ ክርስቶስን የተቀበለ ሰው ይድናል። እግዚአብሔር የተናገረውን ነገር መቀልበስ አይቻልም። አንድ ጳጳስ ብድግ ብሎ ቤዛ ናት ቢል አይሆንም። አንድ ጳጳስ ብድግ ብሎ ድንግል ማርያም ታማልዳለች ቢል አይሆንም። አንድ ዲያቆን ተነስቶ የለም መዳን በድንግል ማርያም ነው ቤዛነታችን በሷ አለ ቢሎ ቢናገር አይቻልም። ሰው ብድግ ብሎ ሐሳቡን ስለተናገረ ይድናል ይጸድቃል ማለት አይደለም። ሰው የሚድነው በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚያገኝ መጽሐፍ ቅዱስ ይናገራል። እና ኦርቶዶክሳውያን በጣም በጣም በሚያሳዝን ሁኔታ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ በጣም የተምታታ ግራ የገባው ህዝቡ ግራ የገባበት ጊዜ ላይ ነው ያለ ነው። እንንገራችሁ እውነቱ ኢየሱስ ክርስቶስን አምኖ መዳን ነው። በድንግል ማርያም አምናችሁ በድንግል ማርያም ተማጽናችሁ ስሟን ይዛችሁ ስሟን ምርኩዝ ናት ብላችሁ በስሟ ጸለያችሁ ኃጢአታችሁ አይሰረይም። በስሟ ጸለያችሁ የምታገኙት ነገር የለም። በማርያም ስም የመንግስተ ሰማያት ጉዳይ አይመለከትም፣ የለችበትም። እሷ አምላክ አይደለችም እኮ አምላክ አይደለችም፣ ሰው ነች፣ እንደኛ ሰው ነች። መልአኩ ቅዱስ ገብርኤል አበሰራት። ኢየሱስ ክርስቶስን በስጋ ወለደች፣ ያሳደገች። እሷ ራሷ የዳነችው እሷ ባሳደገችው እሷ በተንከባከበችው እሷ እናት ሆና የእናትነት አደራነቷን በተወጣችው በልጇ በክርስቶስ ኢየሱስ እንጂ በራሷ ድንግል ማርያም አልዳነችም። ድንግል ማርያም የምታድን ቢሆን ኑሮ ራሷን ማዳን ነበረባት፣ አታድንም። ስለዚህ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያለው ጉዳይ በደንብ መታየት መቻል አለበት። ጳጳሳቱ እውነቱን መናገር አለባቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት እንዲሁ ሊሞቱ እኮ ነው። እንዲሁ ቆብ አድርገው እንዲሁ መንኩሰው እንዲሁ በጨለማ ውስጥ ኑረው ሊሞቱ እኮ ነው፣ ሊያልቁ ነው። በቃ እውነትን ተናገሩ እንጂ ጳጳሳቱ እውነቱን ተናገሩ። ደብቃችሁ እስከ መቼ ትኖራላችሁ? እስኪ ይምጣ። ማን ነው ድንግል ማርያም ቤዛ አይደለችም ያለ ብሎ የሚናገር ጳጳስ፣ የሚያንገራግር ሁሉ እኮ ጳጳስ ሰማን እኮ። አሁን በጣም የሚገርመው ነገር ማን ወንድ ነው? እስኪ ይምጣ። ነውር አይደል እንዴ? ነውር እኮ ነው። ኢየሱስ ክርስቶስን ትታችሁ ድንግል ማርያምን ምን አደረጋችሁ ክርስቶስ? ስለዚህ የኢትዮጵያ ቤተክርስቲያን ጳጳሳት እንደገናም ኤጲስቆጶሳት የበላይ አካላት የሆናችሁ የሲኖዶስ አባላትም የሆናችሁ እንደገናም ደግሞ በየቤተ ክርስቲያኒቱ ደግሞ አለቃ የሆናችሁ አስተዳዳሪ የሆናችሁ እሱም ሁሉ በደንብ ማንሳት እኮ አለብን። ስለዚህ ተነስቷል። ቤተ ክርስቲያኒቱ በተማረ ሰው በተለይ በአብነት ትምህርት ቤት ያለፉ ሰዎች አውደ ምሕረቱን እንዲሸፍኑ እንደውም በአስተዳዳሪነቱን በተመለከተ እሱ ሁሉ ተነስቷል ማለት ነው። እና ቤተ ክርስቲያኒቱ በትክክለኛው በክርስቶስ ኢየሱስ እየተመራች አይደለም። እኛ እየተናገርን ያለነው እንደ ተሐድሶ ቤተ ክርስቲያኒቱ ወንጌል ያስፈልጋታል። ኢየሱስ የሌለበት ቅኔ ማህሌት አይደለም። ኢየሱስ የሌለበት አውደ ምሕረት አይደለም። ኢየሱስ የማይሰበክበት፣ ኢየሱስ የማይነገርበት፣ ኢየሱስ ክርስቶስ የማይገለጥበት፣ ክርስቶስን የማያሳይ ቤተ መቅደስ፣ ቅኔ ማህሌት፣ አውደ ምሕረት ምንም ጥቅም የለውም። ይህንን በድፍረት ነው የምናገረው። ቅኔ ማህሌት ውስጥ ኢየሱስ ከሌለ፣ ኢየሱስን የማታወድሱ ከሆነ ሊቃውንቱ ስለ ኢየሱስ የማትዘምሩ፣ ስለ ኢየሱስ የማትቀኙ፣ ስለ ኢየሱስ አቡን የማትመሩ፣ ስለ ኢየሱስ እስመ ለዓለም የማትቃኙ ሊቃውንት ባዶ ናችሁ፣ ከስራችኋል። እውነቱን ልንገራችሁ፣ ከስራችኋል። የድጓ መምህር ሆነስ ስለ ፍጡር የምታዜም ስለ ፍጡር የምትጮህ ከሆነ ኪሳራ ውስጥ ነው ያለው። ያቋቋም መምህር ሆነህ የምትጮኸውን ካላወቅ ኪሳራ ነው። ስለዚህ ልንገራችሁ፣ የኢትዮጵያ ቤተክርስቲያን አገልጋዮች ያለ ክርስቶስ ኢየሱስ በመሆናችሁ አገልግሎታችሁ ሁሉ በእግዚአብሔር ዘንድ ተቀባይነት የለውም። ስለዚህ በክርስቶስ ኢየሱስ ልታምኑ ይገባችኋል። ዲያቆኑ ኢየሱስ ጌታ ነው ብሎ መቀበል መቻል አለበት። ካህኑ ኢየሱስ ክርስቶስ ለዘላለም የሚያድን መሆኑን መናገር መቻል አለበት፣ ማመን አለበት። ጳጳስ ሆኖ አውደ ምሕረት ላይ ሲወጣ ኢየሱስን ሳይሰብክ መውረድ የለበትም። እያየን እኮ ነው። መድረክ ሲሰጣቸው በጣም የእድሜ ባለጠጋ የሆኑ ሰዎች መድረክ ላይ ወጥተው የሚናገሩት ነገር አሁንም ትዕቢት የተሞላበት፣ አሁንም እኔነት የተሞላበት፣ አሁንም በትዕቢት ተወጥረው የሚናገሩትን ነገር ስንመለከት ጎረምሳ ናቸው ወይ ሽማግሌ እስክንል ድረስ ማለት ነው። አያስፈልግም።
በቃ በወንጌል መቀየር አለበት። አውደ ምሕረቱ በወንጌል መቃኘት አለበት። አውደ ምሕረቱ በክርስቶስ ኢየሱስ መዋጀት አለበት። ኢየሱስ ተብሎ ሊነገረው ይገባል። ህዝቡ ኢየሱስን እስካላወቀው ድረስ መንግሥተ ሰማያት አይገባም። ለምሳሌ በመብል፣ በመጠጥ፣ በተስካር፣ በቁርባን፣ በተክሊል ጋብቻ ዘወትር ቤተ ክርስቲያን በመሄድ በማስቀደስ ነጭ በመልበስ የቤተ ክርስቲያን ሰው መሆን፣ ጻድቅ መምሰል፣ ቅዱስ መምሰል፣ ከቦታ ቦታ መንቀሳቀስ፣ ላሊበላ መሄድ፣ ግሸን መሄድ፣ ዝቋላ መሄድ፣ ደብረ ሊባኖስ መሄድ፣ ደብረ ሊባኖስ መቀበር፣ ገዳማት ሄዶ አጥንቱ አጽሙ እንዲቀበር መናዘዝ፣ ሀብቱን ለገዳማት መናዘዝ ምንም የሚጠቅመው ነገር የለም። ይሄ ሁሉ ጽድቅን ያመጣል። ጽድቅን የሚያመጣው ግን ጌታችን መድኃኒታችን ኢየሱስ ክርስቶስን የልብ መድኃኒት፣ ትክክለኛ ፈዋሽ፣ ትክክለኛ ሕይወት ሰጭ ክርስቶስ ኢየሱስ እንደሆነ በማመን ይገኛል። የዘላለም ሕይወት ያለው በክርስቶስ ኢየሱስ እንጂ በፍጡር አይገኝም። የፈለገው ቢሆን በገንዘብ ሰው አይድንም። በሀብቱ ብዛት፣ በእውቀቱ ብዛት፣ በችሎታው ብዛት፣ በንግግሩ፣ ባለባበሱ፣ በጾታ፣ በብሔር፣ በሆነ ነገር ሰው መንግሥተ ሰማያት አይገባም። ሰው መንግሥተ ሰማያት የሚገባው የጌታችን የኢየሱስ ክርስቶስን ሞቱንና ትንሣኤውን በልብ አምኖ ሲቀበል ነው። ኢየሱስ የሌለበት ሕይወት የለም። ስለዚህ የኢትዮጵያ ቤተ ክርስቲያን ወንጌል ያስፈልጋታል። አሁን ኢየሱስ የሚል ትውልድ ያስፈልጋታል። አሁን እያቀነቀነ ያለው ትውልድ ለምሳሌ ከአንድ ቀን እስከ 30 ቀን ለማርያም እየዘመራችሁ፣ ለገብርኤል እየዘመራችሁ፣ ለቅዱሳን እየዘመራችሁ፣ ለነቢያት እየዘመራችሁ፣ ለሐዋርያት እየዘመራችሁ ቀን በቀን የምታቀርቡት መዝሙር በእግዚአብሔር ዘንድ ተቀባይነት የለውም። እግዚአብሔር የሚቀበለው በክርስቶስ ኢየሱስ የሆነ ነገር ነው። ጸሎቱን በክርስቶስ ኢየሱስ ሲያደርግ እግዚአብሔር ይሰማል፣ ይቀበላል። የትኛውም አምልኮ፣ የትኛውም ዝማሬ፣ የትኛውም ስጦታ፣ የትኛውም መባ በክርስቶስ ኢየሱስ ስም ሲደረግ እግዚአብሔር አብ ይቀበለዋል፣ ያሸተዋል። ከዚህ ውጭ የሆነ ነገር ሰው በስሜት ሰው በዘረኝነት ሰው ዝም ብሎ ኦርቶዶክስ ስለሆነ ብድግ ብሎ ነጠላ ለብሶ ሄዶ ቤተክርስቲያን ላይ ቢንከባለል፣ ቢወድቅ፣ ቢነሳ፣ ተራራ ቢወጣ፣ ቁልቁለት ቢወርድ፣ ጸበል ቢጠጣ፣ የደፈረሰ ውሃ ጠጣ፣ ምንም የሚያመጣው ነገር የለም። ጤንነታችሁ እኮ ያስፈልጋል። ለጤንነታችሁ ራሱ መጠንቀቅ አለባችሁ። የደፈረሰ ውሃ ለምን ትጠጣላችሁ? የቆሸሸ ውሃ ለምን ትጠጣላችሁ? የተበላሸ ውሃ፣ የሸተተ ውሃ ለምን ትጠጣላችሁ? ማንም ሂዶ የታጠበበትን ማንም ሂዶ በጣም ይሄ ሰውነቱን ታጥቦ የሆነ ነገሩን ታጥቦ እዚያ ጋር ሂዳችሁ ለምንድን ነው እየቀዳችሁ የምትጠጡት? የቆመ ውሃ የማይፈስ የሸተተ ብዙ ጠረኑ የተቀየረ ነገር እሱን ሂዳችሁ ትጠጣላችሁ እንዴ? የማይጠቅም ውሃ ለምን ትጠቀማላችሁ? እግዚአብሔር ንጹህ ውሃ ሰጥቷችሁ፣ እግዚአብሔር ጠጡ ብሏችሁ፣ እግዚአብሔር ብሉ ብሏችሁ፣ እግዚአብሔር ሳይነፍጋችሁ፣ እግዚአብሔር በልግስና የሰጠንን መልካሙን ስጦታ ለምንድን ነው የምታበላሹት እንዴ? መሬት ቆፍራችሁ ከርሰ ምድር ላይ ያንን የሆነ ነገር እየጨመራችሁ ጸበል፣ በመቁጠሪያ የሚባረክ ጸበል፣ አረ ነውር ነው በእውነት። ወንጌልን ለምን አትማምሩ? ኦርቶዶክሳውያን ወደ ክርስቶስ ኢየሱስ በመምጣት ንስሐ ግቡ። ያስፈልጋል። ኢየሱስ ክርስቶስን አምናችሁ እስካልተቀበላችሁ ድረስ ትሞታላችሁ። የዘላለም ሕይወት ያለው በክርስቶስ ኢየሱስ ነው። ስለዚህ አሁን በጉባኤ ሊቃውንቱ የተነሳው ነገር ይሄንን ይመስላል። በጣም ብዙ አባቶች የማይገባ ንግግር ሲናገሩ ሰምተናቸዋል። እንግዲህ እግዝእትነ ማርያም እመቤታችን ቅድስት ድንግል ማርያም ከአራቱ አቅጣጫ ሰበሰበችን እያሉ ሲናገሩ ነበር። ከአራቱ አቅጣጫ መሰብሰብ አትችልም ማርያም። ዛሬ በድንግል ማርያም የሚሆነውን ነገር እውነተኛዋ ማርያም አታውቀውም፣ አትሰማውም። ስለዚህ ሰው በክርስቶስ ኢየሱስ ሲያምን የዘላለም ሕይወት ያገኛል። ማንም ሰው ያለ ኢየሱስ ክርስቶስ መዳን አይችልም። ማንም ሰው ያለ ጌታ ያለ ኢየሱስ ክርስቶስ ወደ እግዚአብሔር መቅረብ አይችልም። ስለዚህ መጽሐፍ ቅዱሳችን ሲናገር መዳን በክርስቶስ እንዳለ ነው የሚነግረን። ስለዚህ የድንግል ማርያም ቤዛነት ለኦርቶዶክሳውያን አይጠቅማችሁም። ልንገራችሁ፣ አይጠቅማችሁም። የተለያዩ ስሞችን እያመጣችሁ ሙሴ ቤዛ ነው ብትሉ፣ ማርያም ቤዛ ናት ብትሉ፣ አዌ ቤዛ ነው ብትሉ፣ ተክልዬ ቤዛ ነው ብትሉ፣ ገንዘብ ቤዛ ነው ብትሉ፣ ቆብ ድንጋይ ሳይቀር ቤዛ ነው ብትሉ፣ ይሄ መንግስተ ሰማያት ያስገባችሁ ተረት ነው። ተረት እንዲያው ለሕፃናት እንኳን ማስተማሪያ የማይሆን ትምህርት ይዛችሁ አትታገሉ። የምትታገሉት ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ከታገላችሁ ትወድቃላችሁ። ከእግዚአብሔር ጋር የሚታገሉ የሚደቁ መሆናቸውን እንናገራለን። አይቻልም። እና የኔ መልእክት ሊቃውንተ ቤተ ክርስቲያን በተለይ የአብነት መምህራን አሁንም ማስተካከል ያለባቸው የአብነት መምህራን የድጓ፣ የአቋቋም፣ የቅኔ፣ የቅዳሴ፣ የዝማሬ መዋሥዕት እንዲሁም የብሉይና የአዲስ መምህራን ማስተካከል ያለባቸው መድረኩን አውደ ኢየሱስ ተብሎ መሰየም አለበት።
መድረኩ ላይ ኢየሱስ መሰጠት አለበት። ቅኔ ማህሌቱ ላይ ኢየሱስ መሰበክ መቻል አለበት። አውደ ምሕረቱ ላይ ያለ ማቋረጥ ሌላ ስም ሳይጨመር ሌላ ስም ሳይቀላቀል ለምን ኢየሱስ አይሰበክም እንዴ? ምን አደረጋችሁ? ኢየሱስ እንዳይሰማ፣ ኢየሱስ እንዳይሰበክ፣ ኢየሱስ እንዳይነገር፣ በጆሮአችሁ ላለመስማት፣ በልባችሁ ላለማዳመጥ፣ በልባችሁ አምናችሁ ላለመቀበል ኢየሱስን ያስጠላችሁ እኮ ሰይጣን ነው፣ ዲያብሎስ ነው፣ የዚህ ዓለም ገዥ ነው። እናንተ ኢየሱስን ሰምታችሁ እንዳትድኑ እየተሟገተ ያለው። ስለዚህ ኢየሱስን ብትሰሙ ትድናላችሁ። ሊቃውንቱ ወንጌል ያስፈልጋቸዋል። አሁን ምዕመናን ብቻ አይደለም። አሁን ዝም ብሎ ነጠላ ለብሶ መከራውን እያየ ያለ ምዕመን ብቻ አይደለም። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በነፍስ ወከፍ ኢየሱስን መቀበል መቻል አለባቸው። ኢየሱስ ጌታ ነው ማለት አለባቸው። ኢየሱስ ያድናል ማለት አለባቸው። ዜማውን ትተውት፣ አቋቋሙን ትተውት። ምክንያቱም ለነፍስ ድነት ስለማያመጣ 5 ዓመት 6 ዓመት ቤተልሔም ተቀምጦ ድጓ አስመስክሮ መጥቶ ለነፍሱ ድነትን የማያገኝ ከሆነ ለምን ኢየሱስን ለምን አይቀበልም? ጎንደር ሄዶ 5 ዓመት 6 ዓመት ሄዶ አቋቋም አስመስክሮ ተምሮ መጥቶ ኢየሱስ ጌታ ነው ካላለ የኢየሱስ ክርስቶስን ሞትና ትንሣኤ ካላመን አይድንም እኮ። 24 ሰዓት በአንድ እግሩ ቆሞ ማሕሌት ቢያዘብ፣ ማሕሌት ቢቆም፣ ቅዳሴ ቢያስቀድስ፣ ስብሐተ ነግ ቢቆም፣ አርያም ቢመራ ምንም አይነት ለነፍሱ ድነት የለም። ይኸውላችሁ የቅኔ መምህራን 300 እና 400 ተማሪ ሰብስቦ ማስተማር ለድነት አይሆንም። ድነት የሚገኘው በክርስቶስ ኢየሱስ ነው እያልኩ ነው እኔ እየተናገርኩ ያለሁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ኢየሱስ ያስፈልጋቸዋል። የአቋቋም መምህር ወደ ኢየሱስ መምጣት አለብህ። ስማው ኢየሱስን። ስላንተ የሞተ ኢየሱስ ነው። ስላንተ የተሰቀለ ኢየሱስ ነው። ስላንተ መከራን የተቀበለ ኢየሱስ ነው። የድጓው መምህር ድጓ ጮኸህ መንግሥተ ሰማያት አትገባም። እግዚአብሔር አያውቀውም። እምትድነው ግን ኢየሱስን በልብ ስታምን ስትቀበል ነው። ስለዚህ የኢትዮጵያ ቤተክርስቲያን ከጳጳሳት ጀምሮ እስከ ሊቃውንቱ፣ ከሊቃውንቱ ጀምሮ እስከ ካህናቱ፣ እስከ ካህናት ጀምሮ እስከ አናጉንስጢስ ድረስ ከላይ እስከታች የኢትዮጵያ ቤተክርስቲያን ካህናት ኢየሱስ ክርስቶስን መቀበል መቻል አለባቸው። አሁንም ደግሜ የምናገረው ካህናቱ ያለ ኢየሱስ አይድኑም። በግብረ ሰላም ድነት የለም፣ በተስካር ድነት የለም፣ በሰንበቴ ድነት የለም። እንደገና ደግሞ ሰንበተ ሰንበታት የሚባል አለ። በየ3 ወሩ ድግስ እየተደገሰ የሚበላ ማለት ነው። በሱም ድነት የለም። ከአንድ ቀን እስከ 30 ቀን ወይም ደግሞ 365ቱን ቀን ድግስ በመደገስ በመብላት በማጣት የሚገኝ ጽድቅ የለም። በመብል በመጠጥ የእግዚአብሔር መንግስት አይገኝም። የእግዚአብሔር መንግስት የሚገኘው በክርስቶስ ኢየሱስ በማመን በክርስቶስ ደም ከኃጢአት መንጻትና መቀደስ ነው። ስለዚህ ኢየሱስ ለኦርቶዶክሳውያን ያስፈልጋቸዋል የምንለው ድነት በስራ ስለሌለ፣ ድነት በመብል በመጠጥ ስለሌለ፣ ድነት በመልካም ስራ አይገኝም። ድነት የሚገኘው በእምነት ነው። በማን? በኢየሱስ። ስለዚህ ምእመኑ ኢየሱስ ክርስቶስን በማመን በመቀበል የዘላለም ሕይወት አለ። ስለዚህ መጽሐፍ ቅዱሳችን ምን ይላል ብለን ስንናገር መጽሐፍ ቅዱሳችን የሚናገረውን ነገር ማንሳት እንችላለን። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ በዕብራውያን ምዕራፍ 7 ላይ እንደዚህ ብሎ ይናገራል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። እንግዲህ ዕብራውያን ምዕራፍ 7 ከቁጥር 21 ጀምሬ ያለውንም ስናነበው እነርሱም ያለ መሐላ ካህናት ሆነዋልና ይላል። እርሱ ግን ጌታን አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ይላል። ማን ነው ለዘላለም ካህን የሆነው? ኢየሱስ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና። ማን? ኢየሱስ። ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። ተመልከቱት። ለምንድን ነው ለሚሻል ኪዳን ኢየሱስ ምን ብሏል? ዋስ ሆኗል ለሚለው የመልከጼዴቅን ክህነትና የኢየሱስ ክርስቶስን ክህነት በንጽጽር ነው ያመጣው። ነገር ግን ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። እንግዲህ ይህንን መቀበል ግድ ነው። ከዚያም በመነሳት እነርሱም እንዳይኖሩ ሞት ስለከለከላቸው እነማን ናቸው? በብሉይ ኪዳን ዘመን የነበሩት ሊቃነ ካህናት። ለምሳሌ በብሉይ ኪዳን የነበረው ካህን ከሰው ተመርጦ ለእግዚአብሔር የሚሾም መሆኑን መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ እነዚያ ካህናት ምን ይሆን? በሞት የተከለከሉ ናቸው። አንዱ ካህን ሲሞት ሌላ ካህን መጥቶ ይሾማል። ያኛውም ካህን ሲሞት ሌላ ካህን መጥቶ ይሾማል። የአዲስ ኪዳን ሊቀ ካህናት ኢየሱስ ክርስቶስ ግን ለዘላለም ሊቀ ካህናት ነው። ለምን? ሞት ስለማይዘው በሞት የተከለከለ ወይም የተገደበ ክህነት አይደለም ያለው። ስለዚህ እውነተኛው ሊቀ ካህናት ክርስቶስ ኢየሱስ ነው። ከሞት በላይ የሆነ
ሞት ሊያሸንፈው ሊይዘው ያልቻለ ለዘለዓለም ሊቀ ካህናት የሆነው ኃጢአትን ለማስተስረይ በደልን ለማስወገድ ለማንጻት ለመቀደስ ሰውን ከእግዚአብሔር ጋር አንድ ለማድረግ በሰውና በእግዚአብሔር መካከል የጥልን ግድግዳ ለማፍረስ በስጋው ወራት በሰራው ስራ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዘለዓለም የሚያስታርቅና የሚያማልድ መሆኑን መጽሐፍ ቅዱሳችን ይነግረናል። ስለዚህ የብሉይ ኪዳን ሊቀ ካህናትንና የአዲሱን ኪዳን ሊቀ ካህን ክርስቶስን በማነጻጸር አምጥቷል። እነሱም ሞት ከልክሏቸዋል። ኢየሱስ ግን ለዘላለም የሚኖር የማይለወጥ ክህነት ስላለው ለዘላለም የሚያማልድና የሚያስታርቅ መሆኑን በደንብ አድርጎ ይናገራል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ማን? ኢየሱስ የማይለወጥ ክህነት አለው። ምን ማለት ነው ካል ኢየሱስ ሙቷል አይደል? ሲሞት ክህነቱ አልቀረም። መቃብር ሲወርድ ክህነቱ አልቀረም። 3 መዓልት 3 ሌሊት በከርሰ መቃብር ሲያድር ክህነቱ አልተለወጠም፣ አልተሻረም። ከ3 ቀን ከ3 መዓልት ሌሊት በኋላ ኢየሱስ ሲነሳ ያው ስልጣን እንደቀጠለ ነው ማለት ነው። የነ አሮን ስልጣን ግን እስከ መቃብር ድረስ ነው። አሮን መቃብር ውስጥ ከገባ በኋላ ክህነቱ አይሰራም። የኢየሱስ ክህነት ግን ለዘላለም ነው። ስለዚህ የአዲሱ ኪዳን ሊቀ ካህናት የኢየሱስ ክርስቶስን ስልጣነ ክህነት በተመለከተ ስናይ ለዘላለም ስለሆነ ይህ ካህን ለዘላለም አስታራቂ መሆኑን ማመን አስፈላጊ ነው። ኢየሱስ ከሞት በኋላ ኢየሱስ ካረገም በኋላ ኢየሱስ በአብ ቀኝም ከተቀመጠ በኋላ ሊቀ ካህናት ነው። ይህንን ኦርቶዶክሳውያን ሊቃነ ካህናትና ጳጳሳቱ መቀበል መቻል አላችበት። በስጋ ወራት የሰራው ስራ ለዘላለም ነው፣ እስከ ሞት ድረስ አይደለም። ከሞት በኋላ የተቋረጠ ነገር የሌለ መሆኑን ግልጽ አድርገን መናገር እንፈልጋለን እና እኔ ይናገራለሁ። የኢየሱስ ክርስቶስ ሊቀ ካህንነት ወይም የኢየሱስ ክህነት የማይለወጥ ነው። የሌሎቹ ክህነት ግን የሚለወጥ ነው፣ እስከ ሞት ድረስ ነው፣ እስከ መቃብር ድረስ ነው። የኢየሱስ ግን ዘላለም ነው። ስለዚህ ይሄንን እንኳን ማመን አለባቸው። ኢየሱስ በስጋው ወራት የሰራው ስራ አማልዶናል፣ አስታርቆናል፣ ከእግዚአብሔር ጋር አንድ አድርጎናል። የቤተ መቅደስ መጋረጃ ተቀዷል። በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ ፈርሷል፣ ወድቋል። ሰውና እግዚአብሔር አንድ ሆኗል። ጥል ተወግዷል፣ ሰላም ወርዷል፣ እርቅ ተፈጽሟል። ይሄንን ኢየሱስ በመስቀል ላይ ሲሰራው እስከ መቃብር ድረስ እንዲሰራ አይደለም። ከሞት በኋላም ያ ስራው ሕያው ሆኖ ለዘላለም ይቀጥላል፣ ይሰራል። ስለዚህ ይህንን ያላመነ ካህን ነው። የኢየሱስ ሊቀ ካህናት ነው፣ አሁንም በአብ ዘንድ ይማልዳል፣ ያስታርቃል የሚለውን ትምህርት የማይቀበል ካህን ሆኖ ህዝብ እያደናገረ ነው ያለው። ይህንን ትምህርት ያልተቀበለ ካህን አይደለም። እውነቱን ልንገራችሁ፣ ኢየሱስ የሚያማልድ መሆኑን ኢየሱስ የሚያስታርቅ መሆኑን እነዚህ ካህናት፣ እነዚህ ጳጳሳት፣ እነዚህ የቤተ ክርስቲያን ሊቃውንት ካልተቀበሉት ክህነታቸው ከንቱ ነው። የነሱ አገልግሎት ከንቱ ነው። ከኢየሱስ ክርስቶስ ክህነት የበለጠ ክህነት የላቸውም እነዚህ። ስለዚህ የኢየሱስን ክህነት አዋርደው የራሳቸውን ክህነት የራሳቸውን ስልጣነ ክህነት ከፍ አድርገው ለመታየት፣ ለመብላት፣ ለመጠጣት የሚያደርጉት ጥረት ስህተት ነው። ከነሱ ክህነት ይልቅ የኢየሱስ ክህነት ይበልጣል። ከነ አሮን ክህነት የኢየሱስ ክህነት ይበልጣል። ከነ ፊናስ ጋር ብናነጻጽር የአሁኑ ዘመን ካህን ብንመለከት የኤሊ ልጆች ሲያደርጉት የነበረውን ነገር ነው እያደረጉ ያሉት ማለት ነው። ኤሊ ልጆቹን ባለመገሰጹ እግዚአብሔር ተቆጥቶበታል፣ አዝኖበታል እግዚአብሔር። ስለዚህ ልጆቹ እንደ ልባቸው ሲፋንኑ ኤሊ አልተቆጣም፣ አልተገሰጸም። አሁንም ያሉት በቤተ መቅደስ ካህናት እንዲሁ ናቸው። ብቻ ቅልጥሙ አይቅር እንጂ፣ ብቻ ሆዱ አይቅር እንጂ፣ ብቻ የሚበላው የሚጠጣው አይቋረጥ እንጂ ምንም አይነት ነገር የላቸውም። ስለዚህ የኢየሱስ ክህነት ይበልጣል። የኢየሱስ ክርስቶስ ስልጣነ ክህነት ለዘላለም ነው። የኢየሱስ ክርስቶስ በመስቀል ላይ የሞተበት ዋና ዓላማ ሰውን ከእግዚአብሔር ጋር ለማስታረቅ ነው። ስለዚህ በንጽጽር ሲያመጣቸው ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። አያችሁ፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ማን? ኢየሱስ። ስለዚህ ደግሞ ይላል በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ተመልከቱት። ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ይችላል። ማን? ኢየሱስ። አያችሁ፣ በማን በኩል የሚመጡትን? በእርሱ በኩል ወደ እግዚአብሔር የሚመጡትን፣ በሌላ በኩል አይደለም። በገብርኤል በኩል ድነት የለም። በገብርኤል በኩል ወደ እግዚአብሔር መቅረብ አይቻልም። በሚካኤል ወደ እግዚአብሔር መቅረብ አይቻልም። በማርያም ወደ እግዚአብሔር መቅረብ አይቻልም። በማርያም ቤዛነት ወደ እግዚአብሔር መቅረብ አይቻልም።
በማንም በኩል ወደ እግዚአብሔር መቅረብ የማይቻል መሆኑን ግልጽ አድርገን እንናገራለን። ስለዚህ የኢየሱስ ክርስቶስን አስታራቂነት የኢየሱስ ክርስቶስን አማላጅነት በተመለከተ መጽሐፍ ቅዱሳችን የሚናገረን ለዘላለም ስልጣነ ክህነቱ የማይሻር የማይለወጥ መሆኑን በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው የሚችል መሆኑን ተናግሮናል ማለት ነው። ስለዚህ ምን ብሎ ይናገራል? ቅዱስና ያለ ተንኮል ይላል፣ ነውርም የሌለበት ከኃጢአተኞቹም የተለየ ከሰማያትም ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል ይላል። ኢየሱስ ነውር የለበትም፣ ነቀፌታ የለበትም፣ ተንኮል የሌለበትም። እንደገናም ደግሞ ከሰማያት ከፍ ያለ ይላል። እንደዚህ ያለ ሊቀ ካህናት ይገባናል የሚለው እንግዲህ በዘመናችን ያሉ ካህናትማ ተዋቸው። እንግዲህ የሥነ ምግባር ጉድለትን በተመለከተ ብዙ ላልናገር እችላለሁ፣ ግን ስልጣነ ክህነቱን በተመለከተ ግን ከነሱ ክህነት የኢየሱስ ክህነት ይበልጣል። አሁን በሕይወተ ሥጋ ያሉ በኢትዮጵያ ቤተክርስቲያን ውስጥ እያገለገሉ ያሉት ካህናት ከነሱ ስልጣነ ክህነት የኢየሱስ ክርስቶስ ስልጣነ ክህነት ይበልጣል። ምን ማለት ነው? ትክክለኛ የንስሐ አባት፣ ትክክለኛ የነፍስ አባት፣ ትክክለኛ አስታራቂ፣ ትክክለኛ ከእግዚአብሔርን ምሕረት የሚለምን የሚያሰጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ የቤተ ክህነቱ ስልጣነ ክህነት ከፍ ብሎ የኢየሱስ ክርስቶስ ስልጣነ ክህነት ግን ተዋርዶ የሚኖርበት ምክንያት የለም። ወደድንም ጠላንም ኢየሱስ ተመልሶ ይመጣል። ተቀበልነውም አልተቀበለውም ሲመጣ ግን ለፍርድ እንዳንገኝ። ስለዚህ እኔ የምናገረው ነገር የኢየሱስ ክርስቶስን አዳኝነት የኢየሱስ ክርስቶስን ሞቱና ትንሣኤውን ሰው አምኖ መዳን መቻል አለበት። ስለዚህ ያለ ክርስቶስ ድነት የለም፣ ያለ ክርስቶስ ጽድቅ የለም፣ ያለ ክርስቶስ የኃጢአት ስርየት የለም፣ ያለ ክርስቶስ መዳን አይቻልም። በመብል ድነት የለም፣ በተስካር ድነት የለም። ሁል ጊዜ የምንናገረው ቤተ ክርስቲያን በማሰራት ቤተ ክርስቲያን በማስመረቅ የሚገኝ ድነት የሚገኝ ጽድቅ የለም። ኦርቶዶክሳውያን በደንብ መስማት መቻል አለባቸው። ስለዚህ መጽሐፋችን እየተናገረ ያለው ምንድን ነው ካል የዘላለም ሕይወት ለማግኘት ብዙ ዋጋ እየተከፈለ ነው ያለው። በምንም ተአምር ዛሬ የሚያስፈልገን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ለሁሉ የሚያስፈልገው ለፍጥረት ሁሉ የሚያስፈልግ ለሞተው ለታረደው ሰው ልቡን ክፍት ካላደረገ ሊድን አይችልም። ስለዚህ መልእክቴን በዚሁ አጋጣሚ የምትሰሙ ሰዎች ሸር እንድታደርጉን ለሌሎች ሰዎች እንዲደርስ በዚሁ አጋጣሚ በጌታ ፍቅር ጠይቃቸዋለሁ። ይገባናል። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ ያስፈልገውም ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ሕጉ ደግሞ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነው ልጅ ይሾማል ይላል። ስለዚህ መጽሐፉ እየተናገረ ያለው ምንድን ነው ከተባለ እንግዲህ ነውር የሌለው ታላቅ ሊቀ ካህናት መሆኑን መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለዚህ ነውር የሌለበት ሊቀ ካህናት፣ ተንኮል የሌለበት ሊቀ ካህናት፣ ኃጢአት ያልተገኘበት ሊቀ ካህናት፣ በአፉም ሐሰት ያልተገኘበት ሊቀ ካህናት፣ ሰውን ማስታረቅ የሚችል ሰውን ማዳን የሚችል ሰውን ወደ እግዚአብሔር መንግሥት ማቅረብ የሚችል በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ያስወገደ ታማኝ ሊቀ ካህናት ማን ነው ከተባለ ኢየሱስ ክርስቶስ ነው። አሁን በምድር ያሉት ሊቃነ ካህናት ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት ጳጳሳትና ካህናት ትክክለኛ ካህናት አይደሉም። ለምን ካላችሁ በክርስቶስ አላመኑ፣ በክርስቶስ ኢየሱስ አምነው አልዳኑ፣ በክርስቶስ ኢየሱስ አምነው አልጸደቁም። ኢየሱስን ሲሰብኩ አናያቸውም፣ ኢየሱስን ሲናገሩ አናያቸውም። ብዙዎቹ ጳጳሳት እንዲያውም የኢየሱስ ተቃዋሚ የኢየሱስ ክርስቶስ ተጻራሪ ሆነው እንመለከታቸዋለን። ከኢየሱስ ክርስቶስ ይልቅ መድረክ ላይ ይዘው የሚወጡ ማርያምን ነው። ኢየሱስን ይዘውት አይወጡም። በጣም ነው የሚያሳፍረው፣ በጣም የሚያሳፍር ማለት ነው። ብዙ ሊቃውንት በተሰበሰቡበት ፊት ድንግል ማርያም ቤዛችን ናት ብለው መከራከር፣ ይህንን ማውራት፣ ይህንን ርዕሰ ጉዳይ አድርጎ መናገር ራሱ ትልቅ ውድቀት ነው። ስለዚህ የኢትዮጵያ ቤተክርስቲያን ካህናት ወደ ወንጌል መመለስ አለባቸው። እንግዲህ ወንጌል ለምእመናን ብቻ አይደለም፣ ለማህበረሰቡ ብቻ አይደለም። ነጠላ ለብሶ ነጭ ለብሶ በማብላት በማጠጣት እጸድቃለሁ ብሎ ዋጋ የሚከፍለው ብቻ ሳይሆን እንዲሁም ካህናቱ፣ ዲያቆናቱ፣ አናጉንስጢሱ፣ ደፍተራው፣ በቅኔ ማህሌት የተሰገሰገው የሞላው ያ ቅኔ ማህሌት የተቀመጠው ሁሉ ወንጌል ያስፈልገዋል። እንደገናም ደግሞ ከላይ እስከታች ያሉት ባለሙያዎች፣ የአብነት መምህራን ኢየሱስ ያስፈልጋቸዋል። ኢየሱስ ክርስቶስ ለእነርሱም ጭምር ሞቶላቸዋል። ኢየሱስ ክርስቶስን ያላመነ የቤተ ክህነት ሰው ሕይወት የለውም። በክርስቶስ ኢየሱስ ካላመነ ድረስ የዘላለም ሕይወት የለውም። እና ይህን መልእክት በደንብ አድርጌ እናገራለሁ። ክርስቶስ ኢየሱስ ያድናል። ግድ የላችሁም ሊቃውንቱ። ይሄ መዋረድ አይደለም፣ መዋረድ አይደለም።
ማፈር አይደለም፣ መናቅ አይደለም። ይሄ ዝቅ ዝቅ ማለት አይደለም። እውነቴን ነው የምነግራችሁ። አሁን በዚህ ምድር ተዋርዳችሁ ኋላ በእግዚአብሔር መንግስት ብትከብሩ ይሻላችኋል። በዚህ ምድር ዋጋችሁን ተቀብላችሁ በእግዚአብሔር መንግስት ዋጋ የለሽ ከምትሆኑ ልንገራችሁ፣ የቤተ ክርስቲያኒቱ ሊቃውንት ይህንን መልእክት የምትሰሙ በተለይ ቤተ ክህነቱ ኢየሱስ ክርስቶስን የግል አዳኝ መድኃኒት አድርጋችሁ እስካልተቀበላችሁ ድረስ አትድኑ። ሌሎቻችሁ ደግሞ ኢየሱስን አውቃችሁት በክርስቶስ አምናችሁ ከዳናችሁ በኋላ በጥቅማ ጥቅም ምክንያት መልሳችሁ ወደ ቤተ ክርስቲያን ሄዳችሁ ቤተ ክርስቲያን ውስጥ መሽጋችሁ የተቀመጣችሁ የኢየሱስ ክርስቶስን አዳኝነት የኢየሱስ ክርስቶስን ሞቱና ትንሣኤውን መናገር እስኪገባችሁ በክርስቶስ ሞት ፈንታ የሌሎችን ሞትና ትንሣኤ እየተናገራችሁ ያላችሁ ግብዞች፣ እናንተም ጋር ጌታ ተመልሶ ይመጣል። ጌታ ተመልሶ ሳይመጣ ንስሐ ገብታችሁ ሕይወታችሁን አስተካክላችሁ በክርስቶስ ሆናችሁ ቀጥሉ። አለዚያ እናንተም ይፈረድባችኋል። የኢየሱስ ክርስቶስን ነገረ ሞት ደብቃችሁ በክርስቶስ ኢየሱስ አምናችሁ ከዳናችሁ በኋላ ተመልሳችሁ ወደ ቤተ ክርስቲያን ገብታችሁ ለወዳችሁ፣ ለጥቅማችሁ፣ ለኑሯችሁ፣ ለገንዘብ፣ ለጥቅማ ጥቅም ብላችሁ፣ ለክብር፣ ለዝና ብላችሁ ቤተ ክርስቲያን ውስጥ ቁጭ ብላችሁ ኢየሱስን ከአውደ ምሕረት እየገፋችሁ ያላችሁ ለክርስቶስ ተቃዋሚ ሆናችሁ የቆማችሁ ኦርቶዶክሳውያን ሊቃውንት፣ ካህናት፣ ጳጳሳት፣ ዲያቆናት ንስሐ ግቡ። እናንተም ንስሐ ያስፈልጋችኋል። ንስሐ ግቡ። ኢየሱስን ባለመስበካችሁ፣ ኢየሱስን ባለመናገራችሁ፣ ኢየሱስ ክርስቶስን ለትውልድ ባለመግለጣችሁ፣ እውነተኛውን አዳኝ፣ እውነተኛውን አስታራቂ፣ እውነተኛውን ሊቀ ካህናት፣ እውነተኛውን ፈዋሽ የሆነውን ኢየሱስ ክርስቶስን ባለመናገራችሁ ይፈረድባችኋል። ወንጌልን ሸሽጋችሁ፣ ወንጌልን ደብቃችሁ፣ ክርስቶስን ደብቃችሁ፣ ክርስቶስ እንዳይታይ፣ ክርስቶስ እንዳይሰበክ፣ ክርስቶስ ጎልቶ በአውደ ምሕረቱ ላይ እንዳይገለጥ በተለያየ በጥቅማ ጥቅም ተይዛችሁ ተጠፍንጋችሁ ታስራችሁ ያላችሁ በፍርሃትና በጭንቀት በተለያየ ክብርና ዝና ሆናችሁ ኢየሱስ እንዳይሰበክ ለስሙ እንቅፋት የሆናችሁ ሰዎች ንስሐ ግቡ። ኢየሱስ ተመልሶ ይመጣል። ኢየሱስ ተመልሶ ይመጣል። እግዚአብሔርን በሆድ መደለል አይቻልም። በሆድ ማታለል አይቻልም። የእግዚአብሔርን ክብር በሆድ መደበቅ አይቻልም። በዝና በክብር መደበቅ አይቻልም። እግዚአብሔር እግዚአብሔር ነው። ስለዚህ ወደ ቤተ ክርስቲያን ተመልሳችሁ ለሆዳችሁ፣ ለጥቅማችሁ፣ ለዝና፣ ለክብር ብላችሁ በዚያ ወግና ባህል ስራ ተጠፍናችሁ ተጠፍንጋችሁ ታስራችሁ ተተፍትፋችሁ ያላችሁ እያወቃችሁ ህሊናችሁ እያወቀ ህሊናችሁ እየመሰከረ ህሊናችሁ እየወቀሳችሁ መንፈስ ቅዱስ እየወቀሳችሁ ለክብርና ለዝና ብላችሁ ራሳችሁን ደብቃችሁ የምትኖሩ ኦርቶዶክሳውያን ወገኖች በጊዜ ንስሐ ግቡ። ኢየሱስ ሳይመጣ በእናንተም ላይ የእግዚአብሔር ጅራፍ የእግዚአብሔር ቁጣ ይመጣል። እነሆ መንግስተ ሰማያት ቀርባለች፣ ንስሐ ግቡ ነው ያለው ቃሉ። ስለዚህ ንስሐ ገብታችሁ ህይወታችሁን አስተካክላችሁ በእግዚአብሔር መንግስት ውስጥ እንድትኖሩ የእግዚአብሔር ፈቃድ ነው እና ንስሐ ግቡ። ኃጢአት ነው፣ በደል ነው፣ ርኩሰት ነው። በክርስቶስ ደም ከተቀደሳችሁ በኋላ በክርስቶስ ደም ከነጻችሁ በኋላ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት ካገኛችሁ በኋላ ተመልሳችሁ ወደ ጥፋታችሁ የሄዳችሁ ሰዎች ንስሐ ግቡ፣ ተመለሱ። እግዚአብሔር አንድ ቀን ይመጣል። እግዚአብሔር ይመጣል፣ ተመልሶ ይመጣል። ያኔ ምን እንደምትመልሱ ማሰብ መቻል አለባቸው። የታረደውን በግ ኢየሱስ ክርስቶስን ረግጣችሁ ደሙን እያክፋፋችሁ የታተማችሁበትን መንፈስ ቅዱስን እያሳዘናችሁ አንፈልግም ብላችሁ የምትገፉ በውስጣችሁ ከወቀሴት አለ፣ እግዚአብሔር ቁጣ አለ ታውቃላችሁ። ግን በተለያየ ጥቅማ ጥቅም የታሰራችሁ ኦርቶዶክሳውያን ሊቃውንት፣ መምህራን፣ አስተማሪዎች የነበራችሁ፣ ዲያቆናት የነበራችሁ፣ ሰባኪ ዘማሪ የነበራችሁ፣ ስለዚህ መልሳችሁ መዝሙሩን ለክርስቶስ ዋጁ። አለዚያ ትሞታላችሁ፣ መቅሰፍት ይመጣል፣ የእግዚአብሔር ፍርድ በአደባባይ ይመጣል። ንስሐ ግቡ። ይህንን መልእክት የምትሰሙ ሰዎች በክርስቶስ ኢየሱስ አምናችሁ የነበራችሁ አሁን ለዝና ለክብር እኔ መልእክቴ ነው፣ ተመለሱ፣ ንስሐ ግቡ። ትዋረዳላችሁ። እግዚአብሔር መቅሰፍት እንዳያመጣ እግዚአብሔር ዱላ ካነሳ እግዚአብሔር ሰይፉን ካነሳ ትመታላችሁ፣ አይቀርላችሁም። ንስሐ ግቡ በጊዜ የኢየሱስ ክርስቶስን ሞትና ትንሣኤ ረግጣችሁ አክፋፍታችሁ ቀራንዮ መስቀል ላይ የፈሰሰውን የኢየሱስ ክርስቶስን ደም እንደ ርኩስ ነገር ቆጥራችሁ አይጠቅመንም፣ አይበጀንም፣ አይዋጣንም ብላችሁ ደሙን ረግጣችሁ ወደ ቤተ መቅደስ እሪያው ወደ ተሰበሰበበት አሳማ ወዳለበት ቤተ መቅደስ የገባችሁ ሰዎች ንስሐ ግቡ። እግዚአብሔር ይመጣል። ያኔ እግዚአብሔር ሲመጣ የምትመልሱትን አስቡ። ቆም ብላችሁ አስቡ። መንፈስ ቅዱስን ለምኑ። እግዚአብሔር ይቅር ይላችኋል። ንስሐ ያስፈልጋችኋል። ለእናንተም ወንጌል ያስፈልጋችኋል። የንስሐ ጥሪ ያስፈልጋችኋል። ያልዳነው ማህበረሰብ ብቻ አይደለም፣ ያልዳነው ምዕመን ብቻ አይደለም፣ ያልዳነው በወንጌል ያልተቃኘው ለወንጌል ልቡን ክፍት ያላደረገው ምዕመን አይደለም፣ ሴት ወንድ አይደለም። ወገኖች እናንተም ያስፈልጋችኋል። ኢየሱስን ቀምሳችሁ መንፈስ ቅዱስን አውቃችሁ በክርስቶስ ደም ማኅተም ታትማችሁ በመንፈስ ቅዱስ ማኅተም ታትማችሁ እንደገና ተመልሳችሁ ወደ ኦርቶዶክስ ቤተክርስቲያን ሄዳችሁ መሽጋችሁ ቁጭ አላችሁ ጆሮ ዳባ ልበስ ብላችሁ የተቀመጣችሁ የቤተ ክርስቲያን አካላት ተመለሱ። ሰይፍ ይመጣል፣ ትዋረዳላችሁ። በጽድቅ በቅድስና ብትኖሩ ይሻላችኋል።
እግዚአብሔርን ክብር እናንተ ልትቀንሱ አትችሉም። እግዚአብሔር ግን ይቆጣል። እግዚአብሔር ተበቃይ አምላክ ነው እና ንስሐ እንድትገቡ ለእናንተም ጥሪ ያስተላልፋለሁ። ስለዚህ ያልዳናችሁ ኦርቶዶክሳውያን በክርስቶስ ኢየሱስ አምናችሁ ዳኑ። ያልዳናችሁ ካህናት፣ ዲያቆናት ኢየሱስን የግል መድኃኒት አድርጋችሁ ተቀበሉ። ያልዳናችሁ ጳጳሳት ኢየሱስን በልባችሁ ሹሙ፣ አንግሱ። ክርስቶስ ኢየሱስን ለመስበክ ንስሐ ግቡ። በቀረላችሁ ዕድሜና ዘመን ኢየሱስን ስበኩ። አውደ ምሕረት ላይ ስትወጡ፣ እግዚአብሔር በሰጣችሁ መድረክ ላይ ስትወጡ ድንግል ማርያምን የእሷን ቤዛነት መተረክ አይዋጣችሁም። ጌታ ቢመጣ እርግጠኛ ነኝ እንደ ቅጠል ነው የምትረግፉት። ይሄ ይቀራል እኮ ብዕል ይቀራል፣ ብልጽግና ይቀራል፣ ሀብት ይቀራል፣ ይሄ እውቀት ይቀራል፣ ክብር ይቀራል፣ ዝና ይቀራል። ጌታ ኢየሱስ ክርስቶስ ሲመጣ ግን የለበሳችሁት ልብስ ያደረጋችሁት ቆብ መንግሥተ ሰማያት ያስገባችሁ። ይሄ ሁሉ ለፍርድ እንዳይሆንባችሁ አምናችሁ ንስሐ ግቡ። ጳጳሳቱ ንስሐ ግቡ። ለምንድን ነው የምታደናቆሩ? ለምንድን ነው ለፍጡር የምታዳሉት? ንስሐ ግቡ እንጂ ጌታ ሳይመጣ እና በክርስቶስ ኢየሱስ አምናችሁ እንድትድኑ ይኸው ጥሪ ያስተላልፋለሁ። ጌታ ኢየሱስ ክርስቶስ ዱላ ሳያነሳ ሰይፉን ሳይመዝ ተመለሱ። እግዚአብሔር ታግሷል፣ በብዙ መንገድ ማለት ነው። ንስሐ እንድትገቡ ወደ ርሱ እንድትመጡ እርቅ እንድታገኙ፣ ሰላም እንድታገኙ፣ እንድትድኑ፣ እንድትጸድቁ እግዚአብሔር ዕድሜ ሰጣችሁ፣ ክብር ሰጣችሁ፣ ሀብት ንብረት ሰጣችሁ። ግን እግዚአብሔር በሰጣችሁ ሀብትና ንብረት ደግሞ መልሳችሁ እግዚአብሔርን ረገማችሁበት እና ንስሐ ግቡ እላለሁኝ። እንግዲህ ይህን መልእክት የምትሰሙ ወገኖቻችን መልእክቴ ኢየሱስ ጌታ ነው። ኢየሱስ ያድናል። ኢየሱስ ለዘላለም ሊቀ ካህናት ነው፣ አስታራቂ ነው። ክህነቱ አልተለወጠም፣ አልተሻረም። ከሞት በኋላም ኢየሱስ በስጋው በሰራው ስራ ለዘላለም የሚያድን ለዘላለም የሚያስታርቅ ለዘላለም ደግሞ ያለ ነውር ያለ ነቀፋ የተሾመ ሊቀ ካህናት መሆኑን በደንብ አድርጌ እናገራለሁ። ስለዚህ ይህንን መልእክት የምትሰሙ እህት ወንድሞቼ፣ በኢትዮጵያ በመላ ዓለም ያላችሁ ለብዙ ሰዎች እንዲደርስ ሼር በማድረግ አብረን እግዚአብሔር መንግሥት እንስራ እላለሁ። ጌታ እግዚአብሔር ይባርካችሁ። ወስብሐት ለእግዚአብሔር።